ሲስተሯ ነግሬሻለሁ። በቃ እራቴን ሰርተሽ ጠብቂ፣ ከስፖርት ነው የምመለሰው። ማን አባቱ ነው የሚናገረው? በሰፈር የሰፈር ልጆችማ ተብተው እኮ እንዲህ ነው የሚያደርጋችሁ። ዱላ ስለያዙ ቂጣቸውን ሳይጠርጉ ነው። ወደ ግዛት ትመጫለሽ ነይ አባ ምንድነው አንተ? ኧረ ለኔ እኮ ዱላም አያስፈልግም እኮ ቁንጥጥ ማድረግ እኮ ትችላለህ። እኔ ቀፍ ብትለኝ አልቆጣም። አንተ ቆይ ማን ስለሆንክ ነው ኳስ የምትለው? ማን አንተ? ቁንጥጥ ብቻ ማድረግ እኮ ነው ካንተ ሜሲ ተበላሽ ኖ አንተ ወሸላ ሄሎ ወንድሜ። ወይ ትንሿ የሆነ ጉልበተኛ እኮ እየመታኝ ነው። ና ቶሎ በል። እኔን ወንድም አላወቀም ስላንተ። ና ማን አባቱ ነው ያዘ? መጣው እሺ ቦስ ምንድነው? አይመለከትም። ምንድነው? የት ነሽ? እዚህ ጋር በለዋለሁ ወንድሜ። መጣው ወንድሜ። እሱ እኮ ነው ወንድሜ። ኧረ ለእናቴ አንድ ነኝ። ኧረ ተው፣ እኔ ብቸኛ ነኝ። ተው ወይኔ ተቃጠልኩኝ። የኔንማ ገንዘብ ማንም በልቶት አልቀረም። ወንድሜ ዋለን ስጠኝ። ሄሎ ቸላል። ሄሎ ሚፍ። አንተ ልጅ አበደርኩን ብር አመለስም አይደለም እኮ አጎቴ ታሞ እኮ ሆስፒታል ነኝ ያለሁት። እንደው ብር ጨምርልኝ ብዬ ሁላ ላናገረ ነበር። ምን አንተ ብድር እኮ ማለት ነው ሲበደሩት ነው ደግሞ ይመለስ እንዴ? ተሻለ እንደዛ እኮ አጎቴ እንጠይቀዋለን። እሺ ያቀን አንተ ቃል መግዛት ብለው ወደ አስፋልት ልትወጣ ነው እንዴ? ይሄው ወንድም እየመጣ ወንድሜ ያለ እሱን ላከው እኮ እሱን እኮ ነው የምልህ። እኔስ እኔ ፍቅር በጣም እኮ ነው እንደማፈቅርሽ መቼም ታውቂያለሽ። እንደው ከነብልብ ባርጌ ባክሽ እኮ ሁላ ደስ የሆነ ተራ ሰው አለ የሆነ ወንድም ያለ እሱን አባረን በቃ አብረን ንብረት መኪና ምናምን እንወስዳለን። ያ ተራ ሰው ማን ነው ስልክ የሰጠህ? ምንድን ነው? ይግባ